የምር ግን ታፈቅረኛለህ? እንደ ድሮ ትወደኛለህ? አሁንም ለእኔ ያለ ስሜት አልቀነሰም? አልጠላኸኝም? ብላ ፍቅረኛክ በተደጋጋሚ እየጠየቀችው ከሆነ አንድ ማስታወስ ያለብህ ነገር የማትወደውን ነገር እያረክ ነው። የሆነ ነገር እንደደበካት እየተሰማት ነው፣ ወይንም ደግሞ እንዳታጣ በጣም ፈርታለች። ከዚህ ስሜት የተነሳ ነው ሴቶች ይህን ጥያቄ የሚደጋግሙት። ትወደኛለህ? እንደ ድሮ ታፈቅረኛለህ? ለእኔ ያለ ቦታ እንዳለ ነው? ምንም አልቀነሰም? ይህ ጥያቄ ለአንተ ኖርማል ጥያቄ ነው፣ ለሴቶች ግን አይደለም። ስለዚህ ቆም ብለህ ራስህን ተመልከት። አንድ የማትወደውን ነገር እያረክ ሊሆን ይችላል። ሁለት ደግሞ አዳዲስ ባህሪዎች እያየችብህ ነው፣ ወይንም ደግሞ ስላንተ የሰማችው ያየችው ያወቀችው ነገር አለ። ስለዚህ ስሜትህን አረጋግጥላት። አሁን እንደ ድሮ አፈቅርሻለሁ፣ እንደ ድሮ ወድሻለሁ፣ ለአንቺ ያለኝ ቦታ ምንም አልተቀየረም። በፍቅር ግንኙነታችሁ ውስጥ መሀላችሁ ጸብ በበዛ ቁጥርም ይህን ጥያቄ ልጠይቅህ ትችላለች። ምንም ጸቦች ይፈጠራሉ፣ ነገር ግን ለአንቺ ያለኝን ስሜት ቢጨምሩት እንጂ አይቀንሱትም ብለህ ለእሷ ያለ ስሜት እንዲሁ በቀላሉ የሚጠፋ እንዳልሆነ ኮንፈርም አድርግላት። ትፈልጓለች። ያለ እሷ በጣም ትልቅ ቫልዩ አለው። ስለዚህ ታፈቅረኛለህ፣ አሁንም ትወደኛለህ፣ ለእኔ ያለ ስሜት እንደነበረ ነው ካለች በሁኔታዎች እንደማይቀያየርና በነገሮች እንደማይደበዝዝ በደንብ አስረዳት። ስፔሻሊ ሴክሹዋል ነገር ደጋግማችሁ ካደረጋችሁ፣ አብራ ሴክስ ካደረገች ምናምን በቃ ሴክስ ካገኘ በኋላ ጠልቶኛል የሚል ሀሳብ ጭንቅላታ ውስጥ ስለሚመላለስ ደጋግማ ልጠይቅ ትችላለች። ያን እውነት እንዳልሆነ ንገር በቃ። ያንን ማረጋገጥ አይከብድህም። እንዴት እንደዚህ ትያለሽ? እንደማፈቅርሽ አታውቂም ምናምን እያልክ ጓ ብለህ ስትመልስ በዛ ውስጥ ንዴት፣ እልህ፣ ጥላቻ ነው እንጂ ጎልቶ የሚታየው ፍቅር አይደለም። ስለዚህ በተረጋጋ መንፈስ ፍቅርህን አሳያት። በእንክብካቤ በሚጣፍጡ ቃላቶች መደርደር ባትችል ራሱ በሚያስረዳና በሚገባት ቃል ውስጧ ምንም አይነት ስጋት እንዳይቀር አድርገህ አሁንም ድረስ እንደምትፈልጋት፣ እንደምታፈቅራት፣ እንደምትወዳት ለሷ ያለ ስሜት ምንም እንዳልደበዘዘ በደንብ አድርገህ ንገራት። ያለሷ በጣም ይጠቅማታል።